መቼ ነው ቲያጠገብ ሄጄ እንደዚህ አቅምም መሆናት ጉልበትም መሆናት ብዬ ላለው በዙሪያሽ ያሉትን ሰዎች ሁሉንም ያየው ነው የተረዳው ነው። ግን ከዚህ በኋላ ላይ ላሉት ነገሮች በጎንሽ ነኝ፣ እንድትጎጂ አልፈልግም። እንባ ካይንሽ አይደለም በሐሳብ ደረጃ እንባ የሚለው ነገር እንዲፈጠርብሽ እኔ አልፈልግም። ከዚህ በኋላ ማድረግ ያለብኝን ነገር በሙሉ አደርጋለሁ። እስከ ጥግ ድረስ መሄድ እስከሚጠበቅብኝ ድረስ ሄዳለሁ። ስትጎጂ፣ ስትከፊ፣ ስታዝኝ ማየት አልፈልግም። ሳቅሽን፣ ደስታሽን፣ ጨዋታሽን ግን ዘውትር እናፍቃለሁ። ዳግም ስታለቅሽ ማየት አልፈልግም። በዙሪያሽም ያሉትን ሰዎች ተረድቻለሁ። የከበቡሽንም ነገሮች አይቻለሁ። ማድረግ ያለብኝ ነገር በሙሉ ማድረግ እስከምችለው ድረስ ሄዳለሁ። ሁሌም ከጎንሽ ነኝ፣ አለሁልሽ ለማለት እወዳለሁ። ዛሬ የተገኘሁትም አንዱን አብሮነቴን ማረጋገጫ እንዲሆንልኝ ነው ዛሬ የተገኘሁት። ካሁን በኋላ ግን አይ ቲንክ ሰው የላትም ወይም ደግሞ እንደፈለገን እኛ እሷ ላይ መጫወት እንችላለን ለሚሉኝ ሰዎች አይ ቲንክ መልስም ማስጠንቀቂያ የሚሆነኛል ብዬ አስባለሁኝ። ዛሬ ከወንድሜ ጋር እንዲህ ፊት ለፊት መተያየታችን ማለት ነው። ሰላም ሰላም ሰላም! ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? ደህና ናችሁልኝ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ የሆነ አንድ የተከበረ ትልቅ ሰው ላገኝሽ ብሎኝ እዚህ እንግዲህ ወዳጅነት ተገኝቻለሁ። ለሱ የሚቀርበው አካባቢ ይሄ ወዳጅነት ፓርክ ነውና ከስራውም አንፃር ትንሽ ቀረብ የሚለው አካባቢ ይሄ ነው እና ላገኝሽ ብሎኝ ተቀጣጥረናል። ያም ሰው ማን ነው? ወንድሜ ነው፣ ታላቅ ወንድሜ። የስ አፎጩ እንጂ ምን ነው ዝም አላችሁ? ያው ላገኘው ስለሆነ በጣም ደስ ብሎኛል። ከረጅም ጊዜ በኋላ በድጋሚ ላገኘው ነው ወንድሜን። በጣም ቢዚ ነው፣ በነገራችሁ ላይ እጅግ በጣም ቢዚ ነው። እንደዚህ ታይም የለውም። በቃ ጠዋት ይወጣል፣ ማታ ይገባል ምናምን እንደዚህ ነው ታይሙና ምንም አይነት ጊዜ የለውም። ስራ ላይ በጣም ቢዚ ነው እና ካለው ሰዓት አጣቦ አከፋፍሎ ምን ብሎ ምሳ ሰዓቱን ነው በነገራችሁ ላይ የሚጠቀመው። ምሳውን ወይ ሚስ ሊያረግም ቢሆን አላቅም፣ እኔን አግኝቶ ቶሎ ወደ ስራ ለመግባት ይሆን አላቅም። ምሳ ሰዓት ላይ ነው የቀጠረኝ። ብቻ በጣም ቢዚ ነው እና ደግሞ አሁን ካለውበት ሁኔታ አንፃር ይሁን ብቻ በጣም ላገኝሽ እፈልጋለሁ የኔ እህት፣ የኔ ቆንጅዬ እህት፣ የኔ ጠንካራ እህት ብሎ ብቻ ላገኘው ስለሆነ ደስ ብሎኛል። የምር ለምን ብትሉ ከረጅም ጊዜያቶች በኋላ ነው በጣም ብዙ ጊዜ እንትን እያለን ነው የምንገናኘውና ለዛም ነው ላገኝሽ ብሎኛል። እንግዲህ አንዳንድ ነገሮችን እናወራለን ብዬ አስባለሁኝ። ከዚህ በኋላ በደንብ ብንገናኝ፣ ከዚህ በኋላ በሰፊው ብንገናኝ ደስ ይለኛል። ግን የሱ የስራ ሁኔታ አይፈቅድለትም። በጣም ቢዚ ነውና ባገኘው ምናምን ደስ ይለኛልና በቃ በጣም ይሄ ያለ አይደለ እንዴት ነው በጣም ሩቅ አገር ምናምን ምንኖር እስከሚመስለኝ ድረስ ነው እንትን ምንነፋፈቀው። የምሬ ነው የምላችሁና ለምን ያው ከረጅም ጊዜያቶች በኋላ ስለሆነ የምንገናኘው ያው ታውቃላችሁ ነገሮች በዚህ ሰዓት እንትን አይሉም አይሞላም አይደለ? ነገሮችን አስተካክላለሁ ስትሉ የሆነ ነገር ይገጥማቸዋል ምናምን። በዚህ ታይም ደግሞ ብዙ ነገሮች አልጋ ባልጋ አይሆኑም ነው ትረዱኛላችሁ። ያው ልጆች አሉት፣ የልጆች አባት ነው። ለልጆቹ ሰርቶ መግባት አለበት እና በጣም ጠንካራ ታታሪ ሰራተኛ ነው ወንድሜ በነገራችን እና ከዛ አንፃር ያው ታይሞች ብዙ አይኖሩትምና ለዛም ይመስለኛል ብዙ ጊዜ ማንገናኘው። በስልክ እናወራለን ረጅም ምናምን፣ ግን ደግሞ ላይክ በስልክ የምታወሩት በአካል ስትገናኙ እንደሚሆነው አይደለም አይደለ? እና በጣም ብዙ ልዩነቶች አሉት። ያው ለዛ ይመስለኛል ብቻ የምንገናኘው ምን አይነት ታይም መሰላችሁ? ለበዓል ምናምን ብንገናኝ ነው ወይ ደግሞ ስራ ምናምን በማይኖርበት ታይም የሆነ ጊዜ ብቻ አመሻሽተን ነው እንጂ ላይክ እንደሌሎቹ ዴይሊ ምናምን አንገናኝም። ሲቀጥል ደግሞ የሆነ ነገር በተፈጠረ ቁጥር ቶሎ ምናምን በቃ በዚህ ጉዳይ ላይ ምናምን ብለን ያን ያህል አይደለንም እና ይሄ ነገር ከዚህ በኋላ መቀረፍ አለበት። የምሬ ነው። በዚህም ጉዳይ ላይ ላወራው ፈልጋለሁ እኔ በበኩሌ። እሱ ለምን ሊያወራኝና ለምን እንደቀጠረኝ ባላቅም፣ ግን ደግሞ እሱ እኔ የኔ ሀሳብ ከዚህ በኋላ በደንብ እንድንገናኝ እንድናወራ ምናምን እፈልጋለሁኝ። ምክንያቱም ይሄ ጊዜ አይገኝም፣ ይሄ ታይም አይገኝም ብዬ አስባለሁኝ። ማለት ከፋሚሊ ጋር የምታሳልፉት ጊዜ እንደ ቀልድና እንደ እንትን መቆጠር የለበትም። ምክንያቱም
እናንተም ታውቁታላችሁ ብዬ አስባለሁ። ከቤተሰብ ርቃችሁ ያላችሁ ሰዎች ምን ያህል እንዴት እንደሚናፍቁ ምን ያህል እንትን እንደሚሉ ታውቁታላችሁና አጠገባችሁ ሆኖ ደግሞ ላይክ ላታስቡት ወይ ላይመጣላችሁ ይችላል። ግን ደግሞ አጠገቤ ነው ወይም ደግሞ ቅርቤ ነው ሰው ነገ አገኘዋለሁ ከነገ ወዲያ አገኘዋለሁ ምናምን እየተባባልን ያው ብዙ ጋፖች ይፈጠራሉና ይሄ ደግሞ ፌር አይደለም። ከዚህ በኋላ እንግዲህ ነገሮችን በጥሩ መንገድ ለመቀጠል እኔም ቶሎ ቶሎ ባገኘው ደስ ይለኛል። እውነት በጣም ነው የሚናፍቀኝ እውነት ለመናገር ለምን ብዙ ጊዜ እየቆየን ስለሆነ የምንገናኘው ማለት ነውና ሁለት ጩጬ ልጆች ያሉት እና እነሱን በጣም ነው የሚናፍቁኝ። ማለት እነሱን በደንብ ማግኘት እችላለሁኝ ግን ደግሞ እሱም ኖሮ ምናምን ቤቱን እንዴት ነው አባወራ ሲኖር ድምቅ ምናምን ይላል አይደለ? እሱ ኖሮ ሳገኛቸው ደስ ይለኛል ምናምን እና ከሱም ውጪ አንዳንዴ አገኛቸዋለሁ እነሱን። ይሄንን ይመስላል ማለት ነው ፋሚሊዎቼ። እንግዲህ ወንድሜም ይመጣል ብዬ ተስፋ አደርጋለሁ፣ እንደማይቆይብኝ ተስፋ አደርጋለሁ። ትንሽ ደቂቃ መንገድ ክራውድ ሆኖበት እንደሆነ አላቅም፣ ለምን እንደቆየብኝ አላቅም። ማለት ያን ያህል ሩቅ አይደለም እውነት ለመናገር ግን ደግሞ ትንሽ መንገዶች ይዘጋጋሉ አይደለ? ትንሽ ቅርብ ራሱ ብትሆኑ መንገድ ዝግ ከሆነ ትንሽ ያስቸግራል። ለዛ ነውና እና ወንድሜ እንግዲህ እንደምታውቁት ከዚህ በፊት አይ ቲንክ አይታችሁታል። አይታችሁታል፣ ሁለት ጊዜ አይታችሁታል ይመስለኛል። አንዴ ከሜሊ ጋር አንዴ ደግሞ ከኔ ጋር አይታችሁታልና በጣም ነው የምወደው፣ በጣም ነው የማከብረው። ታላቅ ወንድሜ ነው እና እንግዲህ ቶሎ ቢመጣልኝ ደስ ይለኛል ወንድሜ። ኦኤምጂ ወንድም አለም አቤት እንዴት ያማረብህ እባክህ። እንዴት ነው ወንድሜ? ደህና ነህ? እስቲ አንዳንዴ እስቲ በመነጽር ደግሞ ምን አባሽ ነው የምታውቂው? የሚገርም ነው የሚገርም። ደህና ነሽ? እንዴት ነሽ? ደህና ነኝ መስገነው። በስመ አብ በስንት ጊዜያችን በጣም ቆየና። ወይኔ ባለፈው ነው የተገናኘነው እኮ በእናትህ ያ እዛ ያኔ እንትን እነ ማሚ ጋር ከዛ ውጪ አልተገናኘንም። ከረጅም ጊዜ በኋላ ድጋሚ ኧረ እንኳን ተገናኘን። ደህና ነሽ? ሰላም ተገናኛለሁ። እግዚአብሔር ይመስገን። ምንድን ነው ቆይ እንደዚህ ማማር ገዛፍኩኝ። አሁን እየቀነስኩ ነው በነገር ላይ ጂም ጀምሬልሃለሁና የሚገርም ነው። አንተም አሪፍ ላይ ነህ። እንደዚህ ይሻላል። ያው ከዚህ በፊት የነበረኝን እንትን ታውቂዋለሽ። ኪሎ ከባድ ነው። እንደዚህ አከለ ለመቶ የተወሰኑ ቀናቶች እስኪቀረኝ ድረስ ነበር የፈርኩትና በጣም መጥፎ ነው። ትንሽ መቀነስ እንዳለብኝ ለራሴ ነገርኩት። ስለዚህ በዛ መሰረት እንቀንሶኛለሁ። ግን አንቺ ደህና ነሽ? ደህና ነኝ። ኧረ እንኳን ቀነስ። እኔ እመጣለሁ ብዬ ብዙ ጊዜ አገኝሻለሁ ላለው ያው በስራ ምክንያት ሳይመቸኝ ብዙ ላገኝሽ አልቻልኩም። ብዙ የምናወራቸው ነገሮች አሉ ብዬ አስባለሁ። እንግዲህ ይሄንን ይመስላል። የኔ መከታ ታላቅ ወንድም መከታ ነው በነገራችን ላይ። ያው እሷ አበባዬ ናት። እንግዲህ በፊትም ትንሽ ያለሽ ነበር እጅ ላይ ነበር ያለችና ዛሬ እንደዚህ ትልቅ ሆና ስላየኋት በጣም ደስ ብሎኛል። ብዙ ጊዜ ባገኛት እላለሁ፣ እንደ ታላቅም በመክራት እላለሁ። አንዳንድ ጊዜ አለውሽም ብላት ደስ ይለኛል። ግን በስራ አጋጣሚ እሷም ሳይመቻት እኔም ሳይመቸኝ ይቀርና እንግዲህ ሳንገናኝ ሆነና ሁሉም እግዚአብሔር በፈቀደው ሰዓት ስለሆነ የሚሆነው ዛሬ ላገኝሽ በቃ ዛሬ ያለችኝ ጊዜ ትንሽ እሷን ያለችኝን ሰዓት ላብቃቃና ላገኝሽ ብያት ብንገናኝ እዚህ ድረስ መተናል። ስለዚህ ብዙ ነገሮችን እናወራለን። ብዙ ስትሆን ብዙ ነገሮችን አይቻለው። ስለዚህ ከዚህ በኋላ ነገሮች በእንደዚህ አይነት መልኩ እንዲቀጥሉ አልፈልግም። እንደ ታናሽነቷ ትሰማኛለች፣ እንደ ታላቅነት እንደ ወንድም እንደ አባት ሆኜ እመክራታለሁ። አይ ቲንክ እሺ የምትለኝ ይመስለኛል። ከዚህ በኋላ ከጎኗ ሆናለሁ። ብዙ ነገሮችን ለማስተካከል ጥረት የምናደርግ ይመስለኛል። ይሄን ያለው እንግዲህ አንቺ ምን ትያለሽ? ሀሳብ ካለሽ እንግዲህ ወንድም አንተ እያለህልኝ እኔ ምንም አልሆንም። ሲቀጥል ደግሞ እውነት ለመናገር አለ አይደለ በስልክ ምናምን እናወራለን። እውነት ለመናገር ነገሮችን እንዳስተካክል ምናምን
የሆነ አንዳንድ ጊዜ ሳይመቸው ሲቀር ይሄ ነገር ትክክል አይደለም እንደዚህ አታድርጊ ምናምን ይለኛልና በቃ እሺ ብዬ ነገሮችን ለመተው ሞክራለሁኝና ማለት እንደዚህ በይፋ ወይ ደግሞ እንዲ ካሜራ ምናምን ይዘን ስላልመጣን አይደለም ነገሮች ላይ መካሪ ወይም ደግሞ ተቆጪ ምናምን ያጣን ምናምን የሚመስላችሁ ሰዎች አላችሁ አይደለም። አንዳንድ ጊዜ ካሜራ ግዴታ አይደለም። ሁሉም ነገር ካሜራ ፊት ደቅነ ማድረግ አይጠበቅብንምና በቃ እንዴት ነው የቤተሰብነት ወይም ደግሞ የወንድምነት የአባትነት ምናምን ስሜት ሲኖራችሁ የግድ ካሜራ ላይ መደቀን አያምራችሁም። ላይክ አላ ትረዱኛላችሁ ብዬ አስባለሁኝ። በውስጥ ነገሮችን እንዳስተካክል በጣም ብዙ ጊዜ ጥረት ያደርጋል። ወንድሜም ቢሆን ብዙ ነገሮችን ይመክረኛል እና እኔ ደግሞ ዛሬ በቃ በአካል ላገኝሽ እፈልጋለሁ ስላለኝ ለምን ከናንተ ጋር ሆኜ አላገኘውም ብዬ አስቤ ነውና እንግዲህ ወንድሜ ከዚህ በኋላ ብንችል እንደዚህ ብንገናኝ ደስ ይለኛል። ካንተ ጋራ ብዙ እንደዚህ ጊዜያቶችን ባሳልፍ ምናምን ደስ ይለኛል ካሁን በኋላ ማለት ነው። በእርግጥ አይኑ ብዙ ነገሮች ላይ መቻቹ ይችላሉ። በጣም ቢዚ ነው እውነት በጣም ቢዚ ነውና አሁንም ካለው ሰዓት ላይ ቀንሶ ነው ወደኔ የመጣው። እንግዲህ ይሄንን ነገር ራሱ ስላደረክልኝ ቴንኪዩ እና በቃ ብዙ ጊዜ እንዴት ነው በአካል ባትገናኙ ራሱ ላይክ አለሁሽ ወይም ደግሞ ማለት መደዋወል መመካከር ምናምን በቃ ይሄ በጣም ትልቅ ነገር ነውና ከናካቴም ደግሞ ማይገናኛለ ማይደዋወልም አለ። ስለዚህ ያ ደግሞ አይደለም ከነገሮችና ከሁኔታዎች አለመመቻቸት ነው እንጂ ይሄ ነገር እንዲፈጠር ማናችንም ፈልገን አይደለም። ለዛ ነው ከዚህ በኋላ እንግዲህ ወንድሜ ብዙ ነገሮች አንድ ላይ እናስተካክላለን ብዬ ተስፋ አደርጋለሁ። እና ደግሞ በጥብቅ ፈልግሻለሁ ያልከኝ ለምንድን ነው? ምክንያቱም ንገረኝ። አንዱ ጉዳይ በጥብቅ የፈለኳት አንድ ጉዳይ ነገሮችን አንዳንዴ ዋይዝሊ መረዳት ሊከብድ ይችላል እና አንዳንዴ በህይወት ውጣ ውረድ ውስጥ ሰዎች ሳያውቁ የሚያበላሿቸው ነገሮች ይኖራሉ፣ ግን እድል ይኖራቸዋል የመስተካከል ብዙ ጊዜና አንዳንዴ እነዛ ነገሮች ላይም ብናወራ እንደ ታላቅ እኔ ያለፍኩባቸው ውጣ ውረዶች አሉ። ጥሩም መጥፎም ነገሮችን አልፍ ያለው በህይወቴና ትንሽ ከሷ በፊት ስለሆነ እኔ ነገሮችን እንዳውቅ የቻልኩት። ስለዚህ በእነዛ ነገሮች ላይ እንመካከራለን፣ እንወያያለን ብዬ ነው እሷን እዚህ ድረስ እንትን ያደረኩት። በተለይ ደግሞ በትዳር ውስጥ የሚያጋጥሙ ብዙ እንትኖች አሉ። በእርግጥ እኔ ትዳር አማካሪ ሆኜ ሳይሆን ከልምዴ የተወሰነች ያለችኝን ባካፍል ብዬ ነው። ነገር የሆኑ ትልልቅ ነገሮች ላይ ከተደረሰ በኋላ እንዲህ ብታደርግ እንዲህ ባደርግስ ኖሮ የሚለው ጸጸት እንዳይፈጠር እንዳይኖር ቀደም ብሎ ቢያንስ የሆነ ሀሳብ የወንድምነትን ሀሳብ መስጠት፣ እዛ ላይ ደግሞ ሌላው ደግሞ እንዳለዋት እንዲሰማት ምንም እንኳን ቢዚ ቢሆንም ለሷ ጊዜ እንደማላጣ ለሷ እንደማላንስ ለሷ እንደምሆን አንዳንድ ነገሮችን ለማሳየት ፈልጌ ነው። ለዛ ብዬ ነው ከዚህ በኋላ አለሁልሽ፣ ከጎንሽ ነኝ። በየትኛውም አይነት ሁኔታ ውስጥ ብታልፊ ከፈጣሪ ቀጥሎ ወንድምሽ አለሁኝ። በምትፈልጊኝ ሰዓት እገኛለሁ፣ በማትፈልጊኝም ሰዓት መገኘት የምችልበትን አጋጣሚ ሁሉ እጠቀማለሁ። ስትጎጂ፣ ስትጠቂ ወይም ደግሞ ነገሮች ሲቀየሩ ሲበላሹ ከዚህ በኋላ እንዳለዋት ለማሳወቅ ነው፣ ለመንገር ነው፣ ለመምከር ነው። በዛ መሰረት አይ ቲንክ ነገሮች ይስተካከላሉ የሚል ግምት አለኝ። በሰው እንትን ውስጥ ገብቼ በእርግጥ እንደዚህ ነው እንደዚያ ነው የሚል ውሳኔ መስጠት አልፈልግም። ግን ምክር፣ ሀሳብ፣ አንዳንዴ ተግሳጽም የሚያስፈልግ ከሆነ እሱን ለማድረግ የምችልበት አቅም ይኖረኛል ብዬ አስባለሁ። እግዚአብሔር ይረዳኛል። በዛም አማካኝነት ነው ዛሬ የተገናኘሁት። በጣም ነው የምወዳት። እቺ ቢራቢሮ ነበር ማለት ነው ድሮ እንዲህ እየበረረች ነው ለፊት ያደገችው። ስለዚህ እቺ ነው የመሰለች ስላለችኝ ፈጣሪን አመሰግናለሁ። እንግዲህ አንቺ የምትጨምሪው ትኛ ሀሳብ ካለ አንቺንም ምክር እቀበላለሁ። በነገራችን ታናሽ ሲመክርም አልቀበልም ማለት አይቻልም፣ እቀበላለሁ። እንዴ ምን አሁን እኔ ካንተ ብዙ ነገር ምቀስም ሰው ነኝ እንጂ አሁን እኔ ከኔ ግን አለ አይደለ ማለት እስከ ዛሬ ድረስ እንደነገርኳችሁ ነው። እንደዚህ ቪዲዮ ላይ ምናምን መጥቶ አያውቅም እንጂ ነገሮችን እንዳስተካክል ብዙ ነገሮችን አድርጓል። ማለት በጣም ብዙ ምክሮችን መክሮኛል። በእንደዚህ አይነት መንገድ ብታረጊ እኮ የተሻለ ነው፣ ለምን እንደዚህ ታረጊያለሽ? ሳጠፋም
ለምን ይሄ ታደርጊያለሽ? ይሄ በጣም ትክክል አይደለም። አንድ ሰው ከተሳሳተ አንቺ መሳሳት የለብሽም። አንድ ሰው የሆነ ማይሆን መስመር ውስጥ ከገባ አንቺም ተከትለሽ ማድረግ የለብሽም ምናምን እያለ በጣም ብዙ ነገሮችን ይመክረኛል። እና አንዳንድ ጊዜ ነገሮችን በቃ እንዴት ነው እኔን እንደውም ደረቅ ነሽ ምናምን ትሉኛላችሁ አይደል? ድርቅ ብዬ የሆነ ነገር ላይ እንደዚህ ሙጭጭ ብዬ ምናምን አልቀርም። በቃ ታይ ምናምን ሲሉኝ ቶሎ እተዋለሁ ነገሮችን እና የሆነ ነገርን ጀምሬ በቃ ይሄ ነገር አይሆንም ካሉኝ እተዋለሁኝ እና አንዳንዴም ከነሱም ምክር እና ከነሱም ተግሳጽ አንጻር ነው እንደዛ አይነት ነገሮችን በነገራችን ላይ ግን እለኛ እውነት ኦዲየንሶቿ ሩታዬ እለኛ ጆና ምናምን ያ እልህ ይመስለኛል። አይ ቲንክ አሁንም ነገሮቹን ምናልባት አንዳንዴ መሸነፍ ያለባችሁ ነገር ላይ አንዳንዴ መሸነፍም አስፈላጊ ሊሆን ይችላል። አለሸነፍ ባይነቷም ሊሆን ይችላል ነገሮችን ወደዚህ ገፍቶ ያመጣውና አይ ቲንክ እሱ ላይ መነጋገርና መስራት ቢቻል ነገሮች ይስተካከላሉ የሚል እንትን ያለኝ ግምት አለኝና ምናልባት እሱን ነገሯን ማስተካከል ብትችል ይመስለኛል። እንደዛልስ ይወት ሲያስይዘኝ እዚሁ በቃ ነጭውን እኮ ነው የለም አባበል የለም ምን የለ ልክን ንግር ነው የታባቱ ይሁን በቃ ተስማምቻለሁ ምንም ማድረግ አልችልም። እና ወንድሜ ዛሬ ግን የምር ተገባለክ ወደ ስራ አሁን ይመስለኛል ወደ ስራ እመለሳለሁ። ግን ያው አንቺን አግኝቼሽ እንዳንድ ነገሮችን አውርተን ሴትል አድርገን መሄድ የምንችል ከሆነ እሱን እናደርጋለን። ምናልባት ከካሜራ ፊት ብቻ አይደለም የምናወራው ከካሜራ ጀርባም ማውራት ስለምንችል ብዙ ነገሮችን እናወራለን። በቀጣይ ምን ማድረግ እንዳለብን እንነጋገራለን። ያንን ለማድረግ ነው ዛሬ እዚህ የተገኘሁት። እና ወንድሜ ቴንኪው በጣም እውነት አለ አይደለ አንዳንድ ጊዜ በነገራችሁ ላይ እኔ አሁን ዝም ምናምን ብዙ ጊዜ ወይ መካሪ የሌለኝ ሰው የሌለኝ ምናምን የሚመስላቸው ብዙ ሰዎች አሉና እንደዛ አይደለም። ላይክ ብዙ እንትን የሚሉ ሰዎች አሉ። እኔ ያው ፊት ለፊት ብዙ ነገሮችን ማድረግ ስላለመድኩኝ ይሆናል ሜቢ ካሜራ ላይ አሁን እኔ ከሱ ጋራ እንደዚህ አድርጊ እንደዛ ታደርጊ ምናምን ሲለኝ ካሜራ ይዤ መጥቼ አላቅም። ከእናንተ ፊት እንደዚህ ሆኜ እንደዚህ ወጥቼ ከሱ ጋራ ምናምን ብዬ አውርቼ አላቅም። እና ብዙ ነገሮችን በእንትን ነው የምናልፈው። በቃ ውስጥ ለውስጥ ምናምን እያወራን ነው ነገሮችን የምናስተካክለው ወይ የምንፈታው። እስቲ ዛሬ በቃ እናንተ ፊት ነገሮችን በቃ እንደውም በአካል እንገናኝ ካለኝ አይቀር ብዬ ነው ካሜራ ይዤ የመጣሁት እንጂ ረጅም ብዙ ነገሮችን ለማስተካከል ብዙ ጊዜ አውርቶኝ ያውቃል። ብዙ ጊዜ መክሮኝ ብቻ ብዙ ነገሮችን እንዳስተካከል መፍትሄም ሆኖኝ ያውቃል። እና ያው ታውቃላችሁ ትረዱኛላችሁ ብዬ አስባለሁ። ሁሉንም ነገር አንዳንዴ ካሜራ ላይ መውጣት አስፈላጊ ነው ብዬ አላስብም አይደል? አንዳንዴ የየራሳችሁ ታይም እና የየራሳችሁ ላይፍ የሚያስፈልጋችሁ የየራሳችሁ ነገር ማስተካከል የምትችሉበትን መንገድ መሞከር አስፈላጊ ነው ከካሜራ ውጪ ብዬ አስባለሁኝና ያንንም ነገር በማሰብ ነው ብዙ ጊዜያቶችን ከወንድሜ ጋር ሳወራ ከወንድሜ ጋር የሆነ ነገር ለማድረግ ስሞክር ነገሮችን ለማስተካከል ስሞክር ካሜራ ይዤ ያልመጣሁት ወይም ያልተከሰትኩት እና ይሄን ነው ልላችሁ የምችለው። ወንድም አለ ደህና ነህ? ከዛ በተረፈ እነቡቹ ደህና ናቸው? ደህና ናቸው። ያው መቼም ሰሚኛለሽ ብዬ አስባለሁ። ትንሽ በእድሜም በሽምግልናው ሄድ ያልኩ ጠና ያልኩስ ምንም ተላላልክም እንደው ይሄ ስራው ነው እንጂ ይሄንን ያሰደደው ሰሚኛለሽ ብዬ አስባለሁ። ታለሜ ታስታውሻለሽ ድሮ ቤት ምናምን ለበዓል ምናምን ስንገናኝ ዘቅሪ ሳትሸሽ ጋብሳ ምናምን ታስተኛኝ የነበረች ወዳቴ ናት። ረጅም ነበር በነገራችን ላይ በጣም እንደዚህ እንትን እንዴት ነው እንደ እስከዚህ ነበር። አይ ቲንክ ሲፈረዝ እንደዚህ ውርድ ይላል። አሁን እንግዲህ ጊዜ ነው ሁሉም ለጊዜ ለሁሉም ነገር ጊዜ ያለው ሳያመልጥ ማለት ነው። እንደዚህ ከቅድም ጋር ታስሮም ነበር። ያው ይሄ መጣል ብዬ አላሰብኩም ነበር። ብታስረው ግን ማለት ነው ብትመክሪኝ ይሄንን ነበር ማድረገው። ኤኒዌይስ እና አንቺ ብዙ ትሰሚኛለሽ ትረጅኛለሽ ብዬ አስባለሁ። ስለዚህ አንዳንዴ እመክርሻለሁ። በዛ እንመካከርና ነገሮችን እናስተካክላለን የሚል እምነት አለኝ። ከጎንሽ ነኝ አለሁልሽ። አይ ቲንክ ከዚህ በኋላ ባሉት ነገሮች በሙሉ ምንመካከር በተለይ በትዳርሽ ያሉትን ነገሮች የምታስተካኪ ይመስለኛል። ምክሬን የምትሰሚ ይመስለኛል። ስለዚህ እንግዲህ በዙሪያሽ ያሉትን ሰዎች አይቻለሁ በተለያየ ጊዜ ቪዲዮዎች ላይ
ያው እኔ በአካል እየመጣው እንደዚህ ማግኘት ስለማልችል አንዳንድ ነገሮችን ማድረግ ስላልቻልኩኝ ነው እንጂ በተለያየ ጊዜ ቪዲዮዎችሽን እያየሁ ነው። ስታለቅሺ ውስጥ ያለቅሳል። መቼ ነው ቲያጠገብ ሄጄ እንደዚህ አቅም መሆናት ጉልበት መሆናት ብዬ ላለው በዙሪያሽ ያሉትን ሰዎች ሁሉንም እያየሁ ነው እየተረዳሁ ነው። ግን ከዚህ በኋላ ላይ ላሉት ነገሮች ጎንሽ ነኝ። እንድትጎጂ አልፈልግም። እንባ ካይንሽ አይደለም በሐሳብ ደረጃ እንባ የሚለው ነገር እንዲፈጠርብሽ እኔ አልፈልግም። ከዚህ በኋላ ማድረግ ያለብኝን ነገር በሙሉ አደርጋለሁ። እስከ ጥግ ድረስ መሄድ እስከሚጠበቅብኝ ድረስ ሄዳለሁ። ስትጎጂ፣ ስትከፊ፣ ስታዝኝ ማየት አልፈልግም። ሳቅሽን፣ ደስታሽን፣ ጨዋታሽን ግን ዘውትር እናፍቃለሁ። ሁል ጊዜ ነው የማየው፣ እከታተላለሁ። ዛሬ ምን አዲስ ነገር አለ? ምን ተፈጠረ? ይሄ ነገር ለምን ይሆናል? የሚል ሁል ጊዜ ቁጭት አለኝ። ስለዚህ ከዚህ በኋላ ያሉት ነገሮች በዚህ አይቀጥሉም፣ የሚስተካከሉ ይሆናሉ። እኔም ሀሳብ የምሰጥበት እኔም ደግሞ ነገሮች እንዲስተካከሉ የምጥርበት የምተጋበት ይሆናል። ከዚህ በኋላ ያለው ጊዜ ዳግም ስታለቅሽ ማየት አልፈልግም። በዙሪያሽም ያሉትን ሰዎች ተረድቻለሁ። የከበቡሽንም ነገሮች አይቻለሁ። ማድረግ ያለብኝን ነገር በሙሉ ማድረግ እስከምችለው ድረስ ሄዳለሁ። ሁሌም ከጎንሽ ነኝ፣ አለሁልሽ ለማለት እወዳለሁ። ዛሬ የተገኘሁትም አንዱን አብሮነቴን ማረጋገጫ እንዲሆንልኝ ነው ዛሬ የተገኘሁት። ከዚህ በኋላ ላሉት ጊዜያቶች አብሬሽ እንደመሆን ቃል ገባልሻለሁ። እኔ ድህት በጣም አመሰግናለሁ። ማለት አንዳንድ ጊዜ አይ ቲንክ አለመገኘት ይመስለኛል። ምንድነው ብቻዋን ምናምን ብዙ ሰዎች የሚሉት አንዳንድ ሰዎች ይላሉና እንደዛ አይደለም። እኔ ሰው አጥቼ ወይ ብቸኛ ሆኜ ምናምን አይደለም። ያው ከነገሮች ወይም ከሁኔታዎች አለመመቻቸትና እኔም እንደዚህ ፊት ለፊት እናንተ ጋር ይሄው ይሄ ሰው አለ፣ ይሄው ይሄ መጣ፣ ይሄው ይሄኛው መከረኝ፣ ይሄው እቺኛው አገዘችኝ ምናምን ብዬ ካሜራ ይዤ ስለማልመጣ ነው እንጂ ነገሮችን በውስጥ በጣም ብዙ ነገሮች ያግዙኛል። ነገሮችን እንዴት ነው ለማስተካከል ብዙ መንገዶችን አብረን እንጓዛለን። ካሁን በኋላ ግን አይ ቲንክ ሰው የላትም ወይም ደግሞ እንደፈለገን እኛ እሷ ላይ መጫወት እንችላለን ለሚሉኝ ሰዎች አይ ቲንክ መልስም ማስጠንቀቂያ የሚሆነኛል ብዬ አስባለሁኝ። ዛሬ ከወንድሜ ጋር እንዲህ ፊት ለፊት መታየታችን ማለት ነው ላይክ እስከ ዛሬ ድረስ በቃ ፊት ለፊት አለመታየት ይመስለኛል በዚህ ልክ እንደዚህ አይነት ደረጃ ውስጥ የተገባባ ነውና አሁን እንግዲህ እንደምታዩት ነው ሁሉም ነገር ከዚህ በኋላ መስመሩን ይይዛል ብዬ አስባለሁ። ሁሉም ነገር ልክና ስነ ስርዓት ይኖራል። ሁሉም ነገር ገደብ ይኖራል ብዬ አስባለሁ። ይሁን አንዳንድ ጊዜ እንዴት ነው ባውንደሪያችሁን አልፎ የሚመጣ ሰው ራሱ አለ አይደለ? በቃ ያ ነገር ራሱ እንዳይፈጠር ያደርጋል። ነገሮች ባይስተካከሉ እንኳን እኔ የራሴን ነገር መጠበቅ የራሴን ሰላም ማግኘትና የራሴ የምለውን ነገር በስነ ስርዓት ማስኬድ እችላለሁኝ ብዬ አስባለሁኝና ያ ነገር ደግሞ አይ ቲንክ እንዴት ነው አንዳንዴ ሰው የላትም ወይም ደግሞ ሰው የለውም ብለው ሲያስባችሁ ሰዎች ሊያጠቋችሁ በጣም ኢንተረስትድ ይሆናሉ ወይም ፍላጎት ይኖራቸዋል። አረ እሱ አላት፣ አረ እሱ እንደዚህ አይነት ሰው አላት፣ አጠገቧ አትነካኩ ምናምን ለመባባልም ደግሞ ሰው አለኝ ብሎ ማሳየትም አንዳንዴ ጥሩ ነው። እኔ ባልፈልገውም አለኝ እንደዚህ አለኝ ምናምን ላይ ሞድ አይነት ሰው አይደለሁም። ይሄ አለኝ ምናምን ብዬ ማሳየት የምፈልግ አይነት ሰው አይደለሁም። ግን አንዳንዴ ልክ ሲያልፉና መስመራቸውን ሲያልፉ ባውንደሪያቸውን ሲያልፉ ነገሮችን እኛም ማድረግ እንደምንችልና ለነገሮች ስነ ስርዓት ማስያዝና ማብቂያ ማበጀት እንደምንችልም ለማሳየት ይጠቅመኛል ብዬ አስባለሁ። ወንድም አለምዬ ከዚህ በላይ እኔ እዚች ጋር ከቆየሁኝ ጥሩ አይፈጠርም ስለ ካንተ ጋር ታይም ማሳለፍ ፈልጋለሁ። ምሳ እንብላ፣ ቡና እንጠጣ ምናምን ቆንጆ ጊዜ እናሳልፍ አይመስልም? በጣም አመሰግናለሁ። ስለዚህ ያለውልሽ እንዳታስቢ በምትፈልጊኝ ሰዓት ከጎንሽ ነኝ፣ በማትፈልጊኝም ሰዓት እንደዛው ቴንክ ዩ በጣም አመሰግናለሁ የኔ ወንድም። ባይ እንግዲህ ፋሚሊዎች እኔ ከወንድሜ ጋር ልሄድ ነው።